ቦክስ ነው ቦክስ በቃ ሪንግ ገብተው ነው። ውድ ቤተሰቦቻችን ትላንትና ባየነው ቪዲዮ ዛሬ የተወሰነ አንዳንድ ነገር ለማለት መተናል። ሩታ ትላንትና እንግዲህ ከአውሮፓ የመጣ አንድ ባል በፈረንጁና በኖቫ መጥቶላታል። ስለዚህ ያን ነገር እንግዲህ ኖቫም የራሱን አስተያየት እየሰጠ ነበረ፣ ፈረንጁም እንደዛው። ስለዚህ እስኪ አሁን እኔ እንግዲህ በጣም ግርምትን ነው የጫረብኝ ሁኔታው። ስለዚህ እስኪ አሁን የኖቫ እና የፈረንጁን በቀል እንዴት አየው? እኔ እንደ በቀል ነው ያየሁት። ከአብርሃም ስለማይግባቡ ብቻ ይሄን ነገር ያደረጉት ሁለቱ ናቸው። ስለዚህ አንተ እንዴት ተመለከትከው? እንግዲህ ያው ይሄ በመሰረቱ የሩታ ጉዳይ በጣም ገራሚ ጉዳይ ነው። ያው ኖቫና ፈረንጁ ለሩታ ያመጡላት ባል እኔ በመሰረቱ ትልቅ ሰርፕራይዝ ነው። ትላንትና ያው እሷም ምንም ባል እንደማታገኝ አድርጎ ያየው አካል ጥሩ ባል ስማርት የሆነ ባል እንደምታገኝ ወንድሞች አድርገዋል። ምክንያቱም አሁን እንግዲህ ኖቫ ያው ቤቷ ላይ ገብቶ ቁጭ ያለበት ምክንያት እኔ ትላንትና ነው የገባኝ። ምክንያቱም ለካ ኖቫ ሩታ ጋር ሄዶ አብርሃም የገዛላት ቤት ላይ ሄዶ ቁጭ ያለበት ምክንያት ኖቫ የሩታን ሰነድ ሳታውቅ ለዚህ ዲያስፖራ እያነሳ እየሰጠ ወደ ውጭ የምትሄድበትን ጉዳይ እንደጨረሰ ነው እኔ ትላንትና እንግዲህ ሲገለጥ የነበረው። ስለዚህ የኖቫ እንትን በጣም በሚገርም ሁኔታ ነው እንትን ያለኝ። ፈረንጁም በዛ ልክ ነገር ግን ፈረንጁ በጣም ነው የሚወዳት፣ ከልቡ ነው የሚወዳት ሩታን፣ ከዛም በፊት ብዙ ስለታገለላት ማለት ነው። ስለዚህ እንግዲህ እስኪ የተወሰነ ቪዲዮችን አይተን ተመልሰን እንመጣለን። በጣም አሪፍ ተቀበይ እንጂ አባባለኔ ተቀበይ ይገባሻል እኮ ተቀበይና ቁጭ እንበላ። አንቺን ለመውሰድ ከነ ልጅሽ ተቀብሎ ወደ አውሮፓ ወደ ውጭ ለመውሰድ ይፈልጋል። ያንን ደግሞ አሁን ከተቀበልሽው በአጭር ጊዜ ውስጥ ነገሮች እንደሚያስተካክል ነግሮኛል። ከኔ ጋርም ከፈረጁ ጋርም አውርቷል። እንግዲህ እኛ የወደድነው እንደምትወጪ ደግሞ ተስፋ አለኝ። በተረፈ ደግሞ የትውውቅ ሰዓት ነው። አሁን እንደዚህ ምናምን ብሎ ነገሮችን ማበላሸት ሰዓት ላይ አይመስለኝም። ተዋውቃት፣ ደስታ በደንብ ንገራት ስላሉት ነገሮች። አውርተናል። ግን እንዴት መጣ እዚህ ድረስ ማለት በአንድ ጊዜ ምን አስባችሁ ነው? ቢያንስ አትነግሩኝም ማለት አንቺን አክብሮ ነው እዚህ ድረስ እንትን ያለው። ሩታይ ካለሽበት ነገር ላውጣሽ ነው የመጣሁት። ደስታ እባላለሁ፣ አውሮፓ ነው የምኖረው እና ካለሽበት ነገር ደስታሽን መፈልግ ሰው ነው። ሁሉ ነገርሽን ልጅሽን። እንግዲህ ውድ ተመልካቾቻችንና አድማጮቻችን ለቤቱ አዲስ ሲሆናችሁ ቤቱን ሰብስክራይብ እያደረጋችሁ እንድታበረታቱን እንጠይቃለን። ሼር ላይክ ደግሞ ለሌሎች እንዲደርስ እያደረጋችሁ ሩታ እንግዲህ ዲያስፖራው ገባ ቤቷ ከገባ በኋላ ያየሁት መደናገጥና መርበትበት በጣም በቃ ግርምትንም ጭሮብኛል። እንደገናም ደግሞ የሆነ በቃ የሆነ ብቻ ግራ ገብቷት ነበረ። እስኪ እንዴት አየው የሩታን አካውንት ስታየው ምን የታዘብከውና ለአንተ የሆነ የተገለጠለ ነገር? እኔ ምናልባት አሁን በሩታ በደስታ ጉዳይ ሰርፕራይዝ ሲደረግ ማንኛውም ነገር ድንጋጤ ይኖራል። ያው በአጋጣሚ ያው የተዘጋጀ እሷ ሳታውቀው ምናልባት ቀደም ሲል የሆነ እንትኖች ሊኖሩ ይችላሉ፣ ግንኙነቶች ሊኖሩ ይችላሉ። ግን ይሄንን ሁሉ ያደረጉ ወንድሟና ፈረንጁ ነው ይሄንን ሁሉ ያደረጉት እና በአጋጣሚ ነው ያው ይሄ ነገር የተከሰተው ያው ለኔ። ስለዚህ አጋጣሚዎች ነገር ሲከሰቱ ድንጋጤዎች ይኖራሉ፣ የደስታ ድንጋጤዎች ይኖራሉ ብዬ ገምታለሁ። በዚህ ላይ ምናልባት ያው ትልቅ እንትን ነው ለሩታ እድል የገጠማት። በመሰረቱ ትልቅ እድል ነው። ትላንትና ይኩርንቺት የነበረ ግለሰው
እንደዚህ አይነት እንትን ትዳር ይገጥማታል ብሎ ያሰበም አይመስለኝም። አሁን ምናልባት ያው እንግዲህ እግዚአብሔርን ማመስገን ነው። ጥሩ ነው እንግዲህ ሩታ፣ እኛም መልካም ትዳር የሚል መልእክት ነው ለማስተላለፍ የምንፈልገው። እንግዲህ እኔም ትላንትና ያው ዞሮ ዞሮ ሩታ ጥሩ ነገር የሚገባት ልጅ ናት፣ ብዙ ዋጋ ከፍላለች። እንግዲህ ነገር ግን ያው የ3 ወር ምናምን አካባቢ ልጅ ነው አሁን ልጁ ህፃኑ ልጅ ያለው። ስለዚህ አሁን ከዚህ 3 ወር ህፃን ልጅ ጋር ሌላ ባልና ሌላ ህይወት መኖሩ ትንሽ በጣም አወዛጋቢ ነገር ነው። ስለዚህ ያው የትላንቱን እንግዲህ ቪዲዮ ባየነው መሰረት በዚህ መልኩ የሆነ ብቻ ድብልቅልቅ ያለ ስሜት ላይ የታጀበ ነበረ የሩታም እንቅስቃሴ። ወንድሟ ደግሞ በጣም ደስ ብሎታል፣ ፈረንጁም በጣም ደስ ብሎታል። አዲሱም ባል ሆኜ ቀጥላለሁ ያለው እንግዲህ ደስታም ያው እንደ ስሜ አስደስቻ እኖራለሁ እሷን ብቻ ሳይሆን መላው ቤተሰቧንም ጭምር እያለ እየገለጠ ነበረ። ግን መጨረሻ ላይ ደግሞ አሁን ይሄ ከሆነ በኋላ የአብርሃም ደረሰ። ከፈጣሪ ነው ኖቤል ሰሞኑን የሚያናለስ የነበረው ለዚህ ነው ማለት ነው። ላታዝንበት ላንቺ ጥሩ ስለሚያስብ ጥሩ ነው ሩታይ ከሱ ጋር እናወራለን። ግን ደግሞ አንተ የአብርሃምን ድንጋጤ የአብርሃምን አካውን አይተዋል። ስለዚህ አሁን አብርሃም በኑባና በፈረንጁ የሚያደርሰው ነገር እስኪ ምንድነው? እንግዲህ ያው ምናልባት በእነሱ ላይ ትልቅ እንትን ሊያደርግ ይችላል። ጥንቃቄ ማድረግ አለባቸው እነዚህ ወንድሞቻችን። አብርሃም ምናልባት አሁን ቅድም ካልከው ጋር ስነሳ ከልጁ ጋር ተያይዞ እንዴት ነው የሚሆነው? የ3 ወርና የ4 ወር ልጅ ነው የያዘችው በሚለው የተነሳው ነገር እኔ ምናልባት ይፈረንጅ ከነ ቤተሰቦቹ ህፃኑን ብቻ አይደለም አብርሃም ከነ ቤተሰቦቹም ጭምር የሚችል ይመስለኛል። አቋሙን ሳየው ሁኔታው ሲታይ በጣም ደስ የሚል ነው ይህ ልጅ። እኔ በራሴ ፈገግ ብያለሁ። በጣም ነው ደስ ያለኝ እነዚህ ነገሮች። እሷም እንግዲህ መወሰን ያለባት ትላንትና ከነበረው ችግር ጋር ተያይዞ ከዚህ አይብስም እንግዲህ የተሻለ ትዳር እንትን ገጥሞኛል ብላ ነው ራሷን ማመንና ማሳመን ያለባት የሚል ነገር ነው። እኔ ግን ያው እኔ የሚገርመው ማለት ነው አብርሃም በቃ ፈረንጁንና ኖቫን ቦክስ ነው ዛሬ ማምሻ ላይ ማለት ቦክስ የሆነ ነገር እንጠብቃለን። አሁን እሱን እኔ ማምሻ ምናልባት 12 ሰዓት አካባቢ የሆነ ነገር ይከሰታል ብዬ እላለሁ። እኔ የምጠብቀው ነገር ይኖራል ወንድሜ። በአብርሃም ቤት ወይም በሩታ ቤት ወይም ብቻ ባንዳቸው ወይም በኤርሜላ ቤት ላይ ዛሬ ማምሻ 2 ሰዓት 12 ሰዓት ላይ ሰርፕራይዝ ነገር ይኖረናል። ቦክስ ነው ቦክስ በቃ ሪንግ ገብተው ነው የምናያቸው። ስለዚህ እስኪ የእናንተን ደግሞ ግምት እንድታስቀምጡ እንጠይቃለን። በውጭም በሀገርም ውስጥ ያላችሁ ሰላም ለእናንተ ይሁን እያልን ቤታችንን ደግሞ ሰብስክራይብ እያደረጋችሁ ታበረታቱን ዘንድ እንለምናለን። ምክንያቱም ያው የኔ ዩቲዩብ ከከፈትነው ባለፈው ነገር ናቸው ረጅም ጊዜ ነው፣ ግን ያለው ሰብስክራይብ እንደምታዩት ነው። ስለዚህ ሰብስክራይብ እያደረጋችሁ አበረታቱን። ከዚህም የተሻሉ ብዙ ሀሳቦችን ይዘን የምንቀርብ ይሆናል። ስለዚህ ለዛሬ በዚሁ እናበቃለን። መልካም ውሎ ለሁላችሁም ይመቻችሁ።